ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደምን ቆያችሁ? በዛሬው መርሃ ግብራችን ወፍ ከራዲዮን ስለተባለው ወፍ የምንነጋገር ይሆናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወፍ ከራዲዮን ግሩም ምስጢር ያለው ወፍ ከራዲዮን ወፍ ይባላል። ከራዲዮን ነጭ ወፍ ሲሆን በሊቃውንት ዘንድ የታወቀ ነው። ጠቢባን በድካም ፈልገው አድነው ይዙታል። የታመመ ሰው ቢኖር ያቀርቡታል። እሱም በሽተኛውን ትኩር ብሎ ያየዋል። የማይድን ለሞት የቀረበ ከሆነ ፊቱን አዙሮ ይመለሳል። ቀኑ ገና ከሆነ ግን አፉን ከፍቶ ከበሽተኛው አፍ ትንፋሱን ይወስዳል። በልዑል እግዚአብሔር ኃይል የሰውየው ደዌ ሙሉ ለሙሉ ወደ ወፉ በስትንፋሱ ይተላለፋል። ሰውየው ይድናል፣ ወፉ ይታመማል። ፊቱ ነጭ የነበረው እንደ ከሰል ይጠቁራል። ሕመም ሲሰማው ወደ አየር ይነጠቃል። ሲብስበት ወደ ባሕር ራሱን ይወረውራል። በባሕር 3 መዓልት 3 ሌሊት ቆይቶ ጠጉሩን መልጦ አዲስ ተክቶ ድኖ ታድሶ ኃይል ሆኖ ይወጣል። ይህ ፍጥረት በዕለተ ሐሙስ እግዚአብሔር ፈጥሮታል። ስለምን ፈጠረው ቢሉ የወልደ እግዚአብሔር ክርስቶስን ሞትና ትንሣኤ ለማያምኑ ትምህርት ምሳሌ አብነት ይሆን ዘንድ ሥላሴ ይህን ወፍ የማዳን ኃይል ሰጥተው ፈጥረውታል። ትንታኔውም አንድምታውም እንደዚህ ነው። ከራዲዮን ወፍ የክርስቶስ ምሳሌ፣ የታመመው ሰው የአዳም ዘር ምሳሌ ሲሆን ወፉ በዓይኑ መመልከቱ በክርስቶስ ላመነ ሁሉ ድኅነት ምሕረት ማግኘቱ ምሳሌ፣ ወፉ መታመሙ ክርስቶስ ስለኛ በደል መታመሙ ምሳሌ፣ መጥቆሩ ስለኛ ቤዛ ከኃጢአተኛ የመቆጠሩ ምሳሌ፣ ወፉ ወደ ላይ መውጣቱ ክርስቶስ ከፍ ብሎ መሰቀሉ ምሳሌ፣ ወፉ በባሕር 3 ቀን 3 ሌሊት መኖሩ ክርስቶስ በከርሰ መቃብር 3 ቀን 3 ሌሊት መቆየቱ ምሳሌ ነው። ከራዲዮን ወፍ ታድሶ ኃይል ሆኖ ከባሕር መውጣቱ ክርስቶስ በሲኦል የነበሩ ነፍሳትን አድሶ አንጽቶ ገነት አስገብቶ እርሱም ከቅድስት ድንግል ማርያም በነሳው በለበሰው ሥጋ ወደ ቀድሞ መለኮታዊ ሥልጣኑ ኃይሉ መቀመጡ ምሳሌ ነው። እንግዲህ ምን እንላለን? ሥላሴ አስቀድሞ የአዳምን መበደል ሞትም እንዲመጣበት ያውቃሉና ገና ዓለም ሲፈጠር እግዚአብሔር አንድያ ልጁን አሳልፎ ለመስጠት ዝግጁ እንደነበር የከራዲዮን ወፍ አፈጣጠር ምስክር ሆነን እግዚአብሔር ፍቅር ነው የምንለው ለዚህ ነው። ይቆየን። ቸርነቱ፣ ፍቅሩ፣ ምሕረቱ አይለየን። ምንጭ የሥነ ፍጥረት